ሳፈቅራት ከርሜ ጥላኝ ለሄደችው ለአማኙ ልቤ ክደት ለሰጠችው ለጨካኙ ልቧ መውደዴን ለገፋ ሆዴ ሁሉን ችሎ ከሀገር ላይ ሰፋ በደንብ አርጋ ጎድታኝ ስትሄድ እያየኋት አልችልም ፈጽሞ በልቤ ላስቀራት ይበለኝ የሚል ግጥም ጽፌም ስዘፍን አልኖርም ሄዶ ለቀረው ወንዝ በተጎዳ ልቤ ሐዘን አላከርምም አልጠብቅም አዎ ጠብቆ ያጣ ሰው ሲሰበር ስላየው እንደማልጠብቃት እኔም ማውቀዋለሁ እኔ በሷ ፍቅር ኃጢአት ገብቻለሁ አምላክ የሚገባ ፍቅርና ምስጋና ለሷ ሰጥቻለሁ በቸኮለው እግሬ ኃጢአቴን ሳበዛ ነፍሴን አጨቅይቼ ስጋዬን ሳወዛ አንቺን በማመኔ የተረገምኩ ሆንኩኝ ብሎ አላህ በአፉ በሰው የታመነ የተረገመ ይሁን ስለሚል መጽሐፉ ተደስቼ ሳላውቅ ምስጋና ሳይገባኝ በምን አቅሜ ነው ከአምላክ መታጣላይ ወይ እንደ ይሁዳ ጨርሼ ላልካድኩት በፍቅሯ ታውሬ ጌታን ለረሳሁት ይብላኝልኝ ለኔ ማዘንስ ለራሴ ከስጋዬ ላልሆንኩ ወይንም ከነፍሴ ደሚያሳዝነኛል የፈጀሁት ጊዜ ያጠፋሁት ሰዓት እንዳላጣሽ ብዬ የፈራሁት ፍርሃት የሰጋሁት ስጋት እኔማ የማዝነው ከንዴቱ ብዛት ለተመላለጠው ለዚያ ምስኪን አናት እኔማ የማዝነው በፍቅርሽ ታመኜ ፍራሽ እስኪረጥብ ላለቀሰው አይኔ አዎ ያሳዝነኛል ግሬ ያሳዝነኛል አንቺ ወዳለሽበት ለመሄድ ሚነሳ ከመራመድ ብዛት መቀመጥ ለረሳ የመውደዴ ግዝፈት ደፋፍኖ ላወረው ላይምሮ ያዝናለሁ ሲጨነቅ ለኖረው አምባና ጩኸቴን ችላ ለኖረችው ለነገር አንካሴ አሁን አዘንኩላት ለዛች ምስኪን ዳሴ ሲመጡ መቀበል ሲሄዱ መሸኘት አንዳንዴ መልካም ነው ፍሬው ተሰባብሮ ሲበሰብስ አይደል ዛፍ ሚሆነው ስለዚህ ሸክሜን ከጀርባዬ ጥዬ ልቤን አሞኝቼ ልቤን አባብዬ ለኔ ፈጠራትን ባትመጣም እንኳን ልጠብቅ ዝም ብዬ ማዘርጋ እንደውል አረፍ በእናት እሺ እውነቱን ልንገር ከሰሞኑ ዘማሪ ይትባረክ ታምሩ ከእህታችን ሐዊ ጋር የቀለበት ስነ ስርዓታቸውን እንዳደረጉ እንግዲህ ይታወቃል። ታዲያ ይሄ ጉዳይ ደግሞ ከታዋቂው ዩቲዩበር ጋር ስሙ በተደጋጋሚ እየተነሳ ይገኛል። ስለዚህ የምንላችሁ ነገር ይኖራል። እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ቆይታ። ፍቅር አለ ብለህ ታስባለህ? ፍቅር የትኛው ፍቅር? ዘማሪ ይትባረክ ታምሩ አሳሳ አካባቢ ነው ተወልዶ ያደገው። አገልግሎቱንም እንግዲህ በዛው አካባቢ ነው የጀመረው። ቤተሰቦቹም የፕሮቴስታንት ተከታዮች ስለነበሩ እርሱም የነሱን ፈለግ ሊከተል ችሏል ማለት ነው። በተለይ አባቱ እንግዲህ ፓስተር ናቸው። ፓስተር ታምሩ ይባላሉ። በብዙዎች ሰዎችም የሚወደዱ ፓስተር ናቸው። እንግዲህ የሚሰራቸውን መዝሙሮች ራሱ ዜማና ግጥምን ይሰራል። የሬጌ ሪትም አድናቂም ሲሆን ጌታን በሚቻለው ሁሉ እንግዲህ ማመስገን እንደሚፈልግ ነው የገለጸው ዘማሪ ይትባረክ። ወጣቱ ዘማሪ እንግዲህ አሁን ላይ በኦሮምኛና አማርኛ ቋንቋዎች በሁለቱም መዘመር መቻሉ በርካቶች ጋር እንዲደርስ ረድቶታል። በዚህም እንግዲህ ለተጠራበት አገልግሎት ትልቅ አስተዋጽኦ ያደረገለት ይገኛል። በሚያዘጋጃቸው ኮንሰርቶች ላይም በርካታ ሰዎች ተገኝተው የምስጋናው ተካፋይ ሆነዋል። ወንድማችን የዚህ ትልቅ ጸጋ እንዳለውም ለመገንዘብ ችለናል። ከሰሞኑ ደግሞ ሐዊ ከተባለች ወጣት ጋር እንግዲህ የቀለበት ፕሮግራማቸውን አድርገዋል። በዚህም ብዙዎች የእንኳን ደስ አላችሁ መልእክቶችን ሲያጎርፉላቸው ተስተውለዋል። እህታችን ስሟ ሐዊ ይባላል። ቀደም ብዬ እንዳነሳሁት በንግድ ሙያ ላይ ተሰማርታ የምትገኝ ሲሆን ቦሌ ብራስ አካባቢ የፀጉር ወይንም የሂውማን ሄር መሸጫ ቤት ከፍታ እየሰራች ትገኛለች። በዚሁ በማህበራዊ ሚዲያ ላይ እንግዲህ የሁለቱን በፍቅር መጣመር ከተመለከትን በኋላ አንዳንድ ወጣ ያሉ አስተያየቶች እየተሰሙ ይገኛል። ባለፈው ከዘማሪው ጋር እንደዛ ቀለበት ፕሮግራም ስታደርጊ ስትሳሳሚ ምናምን ስንቱን መሰናክል ሆናችሁ፣ ነገ ደግሞ ሃይባይ የለም የሆነ ቤተክርስቲያን ላይ በቅድስና እንደኖረ ሰው በእግዚአብሔርና በሕዝብ ፊት ቃል ትገባላችሁ። በተለይ ሐዊ ከአለባበሷ ጋር ተያይዞ ብዙ ትችቶችን እያስተናገደች ትገኛለች። እንደምትመለከቱት አለባበሷ ከጉልበት በላይ የሆኑ ቀሚሶችን ስለምታዘወትር ክርስቲያናዊ የሆነ አለባበስ አይደለም። አረማመዷም ቢሆን ስርዓት ይጎለዋል እየተባለች ነው የሚገኘው። የቀለበቱም ቀን እንግዲህ በአደባባይ ከንፈሩን ስትስመው ነበረ።
ነገር ግን ስለዚህ እርምት ልትወስድ ይገባል፣ ክርስቲያናዊ በሆነ ተግሳጽ እንመክርሻለን የሚሉ ክርስቲያኖች ተበራክተዋል ማለት ነው። ለሌሎች አርአያ መሆን ሲገባችሁ እንዴት ለሌሎች መጥፊያ ትሆናላችሁ? በህይወታችሁም ተምሳሌት መሆን አለባችሁ። ወንድማችን ዘማሪ ይትባረክ በጣም የምንወደውና የምናደንቀው የዘመናችን እንቁ ስጦታ ነህ። ይህንን ነገር ቶሎ ብለህ አስተካክል። ቀደም ካሉት ከታላላቆቻችን ስርዓትንና ጌታን እንዴት መምሰል እንደሚገባን ከነሱ እንግዲህ ልንወስድ የሚገባውን ነገር መቀበል አለብን ሲሉ ብዙዎች ቁጣቸውን አሰምተዋል ማለት ነው። ሀዊ ከዚህ በፊት እንግዲህ ከዩቲዩበሩ ባቢ ጋር የፍቅር ግንኙነት እንደነበራትና እሱን ከርታው ወደ ይትባረክ እንደሄደች ቢገለጽም ባቢ ግን በዚህ ዙሪያ ምንም ያለው ነገር የለም። እርግጥ ነው አብረው የዩቲዩብ ቪዲዮዎችን ሰርተዋል። ከሷ እናት ጋርም እንግዲህ ቀረቤታ እንደነበረውና ከሀዊ ጋር ምናልባትም ፍቅር ጀምረው እንደነበረ የሚያሳብቁ ብዙ መረጃዎች አሉ። በአንድ ወቅት ተንበርክኮ ቪዲዮ እየሰራ ቀለበት ካደረገላቸው ሴቶች መሃል አንዷ እንደነበረችም ነው ልንመለከት የቻልነው። በጣም ግልጽ ነው የተሰማኝ ነው። ከባቢ ጋር እንግዲህ ግንኙነታቸውን ከተው ገና 6 ወርም አልሞላቸውም ነው የተባለው። ሀዊ በዚህ ፍጥነት እንግዲህ ከዘማሪ ይትባረክ ጋር ቀለበት ማሰሯ የፈጠነ ትውውቅ ነው ቢያስብለውም፣ ነገር ግን ደግሞ ይትባረክና ሀዊ የፍቅር ግንኙነታቸውን መች እንደጀመሩ በግልጽ የታወቀ ነገር የለም። ምናልባት ከባቢ ጋር የመዝናኛ ቪዲዮ ብቻ ለመስራት ሊሆን ስለሚችል ቀድሞውንም ከይትባረክ ጋር ቆየት ያለ የፍቅር ግንኙነት ሊኖራቸው ይችላል። ካልሆነ ግን ብዙዎች እንደሚሉት የፈጠነ ብቻም ሳይሆን ቀድሞውኑ ጋብቻ ውስጥ ከመግባታቸው በፊት የጋብቻ ስልጠናዎችንና ትምህርቶችን ቀድመው መውሰድ ነበረባቸው የሚሉ ብዙዎች አሉ ማለት ነው። ከቅርብ ጊዜ ወዲህ እንደ ፋሽን እንደምናየው በየመንገዱ ተንበርክኮ ጋብቻ የመጠየቅ ጉዳይ ከባህልና ከወግ ያፈነገጠ ሽማግሌንም ያስረሳ ነውር እየሆነ መጥቷል። እንዲህ ያለ ቅሌት ተሰምቶም በታሪክ ተነግሮም ሆነ መጽሐፍ ቅዱስ ላይ ተጽፎ አይገኝም። ነገር ግን ከውጭ ሀገር የተኮረጀ የምዕራባውያን ባህል ነው። በኢትዮጵያ ደግሞ የጋብቻ ስነ ስርዓት የመጽሐፍ ቅዱስን ሕግ ጠብቆ በባህላችን የሚፈጸም ድንቅ እሴት ነው። በድሮ ጊዜ ልጄን ለልጅህ ይባባሉ ነበር አባቶቻችን። ያ ቀርቶ አሁን 2 ጥንዶች ከተግባቡ በኋላ ወንድ ከቤተሰቦቹ ጋር ተማክሮ ወደ ሴቷ ወላጆች ጋር 3 ሽማግሌ ይልካል። ሽማግሌዎች ተዘዋዋሪ ጥያቄ ተጠይቀው ከተፈቀደ በኋላ ደስታውን ለወንድ ቤተሰብ ይነግራሉ። አስቀድሞም ማጫ ይመታል፣ ጉማ ይኖራል። የሰርጉ ቀን ከተቆረጠ በኋላ በሁለቱም ወገን ድግስ ይጣላል። ሰርጉ በቤተ ክርስቲያን ከሆነም ያው የሚታወቀው ስነ ስርዓት ይከናወናል። ከቤተ ክርስቲያን ውጪ ከሆነም ባህል ወጉን ጠብቆ ይፈጸማል። ወንድ ሚዜዎችን ይዞ ሙሽራውን ያመጣል። ምላሽም እንደተጠበቀ ሆኖ መጽሐፍ ቅዱስ ስለ ጋብቻ እንግዲህ ከተጋቡ በኋላ ሁለቱም አንድ አካል እንደሆኑ፣ መፋታት ክልክል እንደሆነ፣ አንድ ወንድ ለአንዲት ሴት እንደሚገባ፣ ለጾምና ለጸሎት ካልሆነ በቀር አለመለያየት እንደሚገባ፣ ድንገተኛ ግጭት ቢከሰት ወዲያው መታረቅ እንደሚገባ፣ በሞት ካልሆነ መለያየት እንደሌለ እያሉ እንግዲህ በብዙ ምዕራፎች የተጠቀሱ ቁልፍ ነገሮች አሉ ማለት ነው። በሌሎች ሃይማኖቶችም የየራሳቸው የሆነ የጋብቻ ስነ ስርዓት አላቸው። እንግዲህ ከባህልና ከወግ ጋር እሴታችን ይሄ ሆኖ ሳለ ሽማግሌ ተልኮ ጥሎሽም ተጥሎ ዘመድ አዝማድ በተገኘበት በአደባባይ መጋባቱ ቀረና መንገድ ላይ ተንበርክኮ ታገባኛለህ ታገቢኛለሽ ማለት ግርማ ሞገስ የሚያሳጣ የለየለት ቅሌትን እብደትን የሚያስከትል ነው እየተባለ ይገኛል። ይባስ ብሎ አሁንማ ሴት ክብሯን ዝቅ አድርጋ እየተንበረከከች ትገኛለች። አዳም ለሔዋን ስጦታ እንዳበረከተ ነው የሚታወቀው እንጂ እንደዚህ አይነት ታሪኮች ግን ከዚህ በፊት ያልነበሩ ናቸው። አንዳንዴ አማረብን ስንል ልንበላሽ እንችላለን። ስልጣኔ ይመስልና ባህልና ወግ ስንጥስ አይታየንም። ስልጣኔ የራስን ጥሎ የሰውን አንጠልጥሎ አይደለም። ስለዚህ የራስን ጠብቆ ከሌላው ደግሞ ጠቃሚውን ለይቶ መጠቀም ይገባናል። በእርግጥ እንግዲህ እነዚህ 2 ጥንዶች ገና ወደፊት ሰፋ ያለ ዝግጅታቸውን እንደሚያደርጉ ይጠበቃልና በዛ ላይ ደግሞ አድናቂዎቻቸውን እንደሚክሱ እንደዚሁም መላውን የኢትዮጵያ ሕዝብ ማለት ይቻላል ብዙዎች ይወዱታል በመዝሙሮቹ ወንድማችንን እንደሚክስ ተስፋ እናደርጋለን። ለአሁን ግን ያለን መረጃ ይሄንን ይመስላል።
ላይክ፣ ኮሜንት፣ ሼር ማድረጋችሁን አትርሱ። ሰብስክራይብ ማድረጋችሁን እንደዚሁ አትዘንጉላለሁ። መልካም ቆይታ